በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ መምህር ፊደል ወርቅ ገበይ እባላለሁ። የባህል ሐኪም ነኝ። እንግዲህ ባለፈው ስለ ብዙኃ ሕይወት በመጠኑ ቢሆን ትንሽ ተነጋግረናል። አንዳንድ ሀሳቦችን አንስቻለሁ። ሁላችንም እንድንጠብቀው ለመጠቆም ያህል ሞክሬያለሁ። አሁንም ይህን አጥብቄ ለመናገር ነው የፈለኩት። ምክንያቱም የብዙኃ ሕይወት ጉዳይ ከሰው ልጅ ተፈጥሮ ጋር እና የምንለብሰው፣ የምንበላው፣ የምንጠጣው ብቻ ሳይሆን ቁስለ ሥጋችን የሚታከምበት፣ የምንድንበት፣ ከሕመማችን የምናርፍበት በርካታ ጉዳይ በሕይወታችን የሚሰራ በመሆኑ የብዙኃ ሕይወት ጉዳይ በተለይም በዚህ ዘርፍ ስራ ለምንሰራው ለእንደኛ አይነቱ በጣም እጅግ በጣም አስፈላጊ ነው። የሰውን ሕይወት ከማዳን በላይ ምንም ሊያስደስት የሚችል ነገር የለም። ምክንያቱም በዚህ ዘርፍ ያሉ ሰዎች ለሰዎች የባህል ሕክምናን በመስጠት ሰዎች ከሕመማቸው ሲድኑ፣ ከመከራቸው ሲፈወሱ፣ ከችግራቸው ሲወጡ ማየትን የሚያህል ምንም ሊያስደስት የሚችል ነገር የለም እና በዚህ ዘርፍ ያሉ ሰዎች ሊበረታቱ፣ ሊጠበቁና እውቀታቸውንም በሚገባ መንገድ ሊያስተላልፉ ይገባል ብዬ አምናለሁ። እንግዲህ እንዳነበብኩት በ250 ዓመት ውስጥ ወደ 600 እጽዋቶችን አጥተናል የሚል ነገር አንብቤያለሁ። ይሄ በጣም ለሀገርም ለዓለምም በጣም አሳዛኝ ነገር ነው። ምክንያቱም ቀላል ነገር አይደለም 600። በተለይ ደግሞ ይህን ጥናት ካጠኑ ሰዎች ጋራ ነባሩን እውቀት ያጠኑ፣ ስለ እጽዋት ሕይወታቸውን ዘመናቸውን ሁሉ ለዚህ እውቀትና ጥበብ ጊዜያቸውንም ሕይወታቸውንም የሰጡ ጠበብት ሊቃውንቶች አብረው ቢጨመሩበት፣ እነሱ ቢጠየቁበት ኑሮ የቆላውን፣ የደጋውን፣ የወይና ደጋውንና የበረሃውን፣ በተራራ የሚበቅለውን፣ በሜዳ የሚገኘውን፣ በሸለቆ የሚገኘውን፣ በወንዝ ዳር የሚገኘውን እና በአፈር ልዩነት ውስጥ እንኳን ሊገኙ የሚችሉትን የእጽዋትን አይነት ቢተነትኑና ወይም ደግሞ በዚህ ቦታ እናገኛቸው ነበር፣ እነዚህ ግን በአሁኑ ሰዓት አላገኘናቸውም፣ ጠፍተውብናል ቢሉ ከዚህ ከ600 ቁጥር በላይ ተጨማሪ የእጽዋት መጥፋትን ሊጠቁም እንደሚችል እገምታለሁ። በተለይም አሁንም ቢሆን በዚህ ዘርፍ የምታጠኑ ሰዎች ይህች ሀገር ያለ ሰው አልተዋትም እና በጣም የሚራቀቁ የተራቀቁ እውቀቱ ያላቸው ሊቃውንት ስላሉ እነሱን መጠየቅና ተጨማሪ እውቀትና መረጃ ማግኘት ይቻላል ብዬ አምናለሁ። በተጨማሪ ግን እነዚህ የጠፉ የተባሉትም ወይም ደግሞ እየጠፉ ናቸው የምንላቸው እጽዋቶች ተመልሰው ወደ እኛ ሀገር ወይ ደግሞ በዓለም ላይ ሊገኙ የሚችሉበትን አሰራር ቢዘረጋ ደግሞ የተሻለ ይሆናል። እኔ በግሌ ግን በተለይ በብዙኃ ሕይወት ላይ ጥናት የምትሰሩ ሰዎች ጥናቱን ማጥናት ብቻ ሳይሆን ሀገር በቀል እጽዋቶች እንዴት ሀገር ሆነው ሊቀጥሉ ይችላሉ የሚል ጥናት ያስፈልጋል። ወይም ደግሞ በዚህ ላይ ትኩረት ሰርቶ መስራት ያስፈልጋል። የአካባቢያችን፣ በሰፈራችን፣ በሀገራችን የሚኖሩ አርሶ አደሩን የብዙኃ ሕይወት መጠበቅ ምን ያህል ጥቅም እንዳለው መንገር፣ የባህል ሕክምና የሚሰሩ ሰዎች ደግሞ የእጽዋቶቹን ከራሳቸው ጥቅም ሌላ ትውልድ ሊጠቀምባቸው በሚችልበት መንገድ ተርፈው እንዲቀሩ ወይም ደግሞ ሕይወታቸው እንዲቀጥል ለማድረግ በተቻለ መጠን ሁሉን መቁረጥ፣ ሁሉን መንቀል አስፈላጊ ስላልሆነ መጠበቅ ያስፈልጋል ብዬ አምናለሁ። በሌላኛው መንገድ እንግዲህ የሀገር በቀልን ወይም ደግሞ የሀገራችን የብዙኃ ሕይወትን ደንን መጤ ወይም ደግሞ ከሌላ ሀገር የመጡትን እጽዋቶችን በመተካት ሀገር በቀሉን እጽዋት ማጥፋት ተገቢ ነው ብዬ አላምንም። አንዳንድ ጊዜ አንዳንድ እጽዋቶች ገና ስላልተላመዷቸው ደግሞ ስለማያውቋቸው እንግዳ ስለሆኑባቸው ወይም ደግሞ እነዛ እጽዋቶች ሆን ተብለው የሀገር በቀሉን ደን ሊያጠቁበት የሚችሉበት መንገድ ካለ በእነሱ ጎን በሚተከልበት ሰዓት እነዚህ እጽዋቶች
ይጠፋሉ። ስለዚህ ይሄ ደግሞ በጣም ከባድ መዘዝ ነው የሚያመጣው እና በጣም በዚህ ዘርፍ ያላችሁ ሰዎች እነዚህ ከባህር ማዶ የሚመጡ መጤ የእጽዋት አይነቶች ለእኛ ሀገር ይጠቅማሉ ወይ? የእኛን ሀገር ነባሩን እጽዋት ያጠፏቸዋል አያጠፏቸውም ብሎ ማጥናት መመርመርና መመልከት ያስፈልጋል። ይሄ ካልሆነ ግን እውነት ለመናገር ድምጽ የሌለው መሳሪያ ገዳይ እንደሆነ ነው የሚገባኝ። በሌላ መንገድ መርዝ በውስጡ ያለው ማር እንደማለት ነው። ምክንያቱም ምንም ጣዕም ቢኖረውም በውስጡ መርዝ እስካለው ድረስ ገዳይነቱ ስለማይቀር በሀገር በቀል ላይ የሚደረገው ደባም በተመሳሳይ ሀገር በቀሎቹን እጽዋቶችን ስለሚያጠፋቸው መጠንቀቅና መጠበቅ ያስፈልጋል። ይህ ጥናት ወይም ደግሞ ይሄ ሀሳብ ቀላል እንዳልሆነ መረዳት ያስፈልጋል። እነዚህም ብቻ ሳይሆን እነዚህ ማዕድን ላይ የሚሰሩ ሰዎችም በተመሳሳይ ምን እያደረጉ እንደሆነ በዘርፉ ያላቸው ሰዎች መጠንቀቅ ያስፈልጋል። ምክንያቱም ማዕድናት በዚህ በሰው ሕይወት ላይ በተለይ በማዳን ጉዳይ ላይ ትልልቅ ተአምራትን የሚያደርጉ እንዳሉ ወደፊት እያንዳንዱ ማዕድናት ምን ያደርጋሉ፣ ምን ሊያደርጉ ይችላሉ፣ ማዕድናቱን ለምን ይጠቅማሉ የሚሉትን አጭር ነገር ልናገር እችላለሁ። ምስላቸውን እና ገጻቸውን እያሳዩ ላልሰራ ግን እችላለሁ። ምክንያቱም እነዚህ በሊቃውንቱ የተጠበቁና ምናልባት ለሀገር ይጠቅማሉ ብሎ ከታሰቡ አንድ ተቋም ኑሮት በዛ መንገድ ሊሰራ ቢችል ደስ ይለኛል። ይሄ እንግዲህ የኔ ሀሳብ ነው። ምክንያቱም እውቀት ወይም ደግሞ ጥበብ እንዲሁ ዙሩ አይደለም። ለማን እንደምንሰጠው ለማን እንደምንናገረው በጣም ማሰብ ያስፈልጋል። ይሄ ቀና ካለመሆን ወይ ደግሞ ሀገርን አለመውደድ ወይ ደግሞ ማህበረሰብን አለማፍቀር ያህል የሚሰማው ሰው ካለ እሱ ተሳስቷል። ምክንያቱም እኛ የባህል ሕክምና ብለን የከፈትነው ሰዎችን ለማዳን፣ ሰዎችን ለመፈወስ፣ ሰዎችን ለማገልገል ነው። ግን ደግሞ እውቀቶቹ ለማን እንደምንሰጣቸው፣ እንዴት እንደምንሰጣቸው በጣም መጠንቀቅ ያስፈልጋል። እንኳን እንዲሁ ዝም ብለን ዝሮ የምናደርገው ለልጆቻችን እንኳን መርጠን ለማን እንደምንሰጥ መጠንቀቅ ያስፈልጋል። ሊቃውንቱም በዚህ ልክ ተጠንቅቀው ነው የሰጡን፣ እኛም የተቀበልነው በዛ መንገድ ነው። እንደውም በስንፈታችን ምክንያት የአንዳንዱ በዞርናቸው አጋጣሚ ሁሉ ከርሰን የያዝናቸውን በአግባቡ አልተጠቀምናቸውም። ከዚህ በኋላ ባለን መንገድ ግን ልንጠቀማቸው እንደሚችል አምናለሁ። ሁላችሁም የብዙ ሕይወት ጉዳይ ጥንቃቄ ያስፈልገዋል እና ሁላችን እንድንጠብቅ አምላከ ቅዱሳን ይርዳን፣ ይቆየን። በጣም አመሰግናለሁ።